ከዘመናት ባንዱ ዘመን የሀበሻ መዲና በነበረችው አክሱም በጎረቤቶቿ በኑቢያና በየመን ሰላም ነገሰ። ይልቁንም በአክሱም ብልጽግና ሰፈነ። ሁሉም እንጀራና ወይን ጠገበ። ከጥቂት ዓመታት በኋላ ከተመሰገኑት የአክሱም ሊቃውንት አንዱ ንጉሡ በተገኙበት ጉባኤ ልቦናዬ ያሳየኝ ልናገር አሉ። ተፈቀደላቸው። ግርማዊ ጃን ሆይ አሉ በማረ ድምጻቸው። ግርማዊ ጃን ሆይ አክሱም የምትገኝበት ሁኔታ ለረጋው ህሊናዬ ስጋት ፈጥሮብኛል። ይህ ስጋት ደግሞ ቀስ በቀስ ወደ ወገኖቼ መጋባቱ አይቀርም። ምንድነው የስጋት ምንጭ? አሉ ንጉሡ። ሊቁ ማብራራት ጀመሩ።